አባቴ ልወለድ 15 ቀን ሲቀረው ነው በሰው የተገደለው። ከወገበታሽ ማትንቀሳቀስ? አልንቀሳቀስም፣ በራሴ እጅ ነው ማነሳው። 12 ክኒን ነው ጠዋትም ምሳ ሰዓትም ማታም የሚሰጠኝ። በቃ እንዲህ ከመሬት ተነስቶ ጠላይ ነበር። ዶክተር ነው ለምን እንደሆነ አይገባኝ። አማኑኤል ሄጄ የኤሌክትሪክ ሾክ እንደወስድ ትእዛዝ ጻፍ። ወደ ሞት እንደሚሄድ አስብ ነበር። በአምቡላንስ ይወስዱኛል። እዛ ወስጄ እመጣለሁ። በቃ ሞቶ እንደመዳን ያክል ሞትን 5 ወይ 6 ጊዜ ተለማምጃለሁ ማለት ነው። በሩ ከፈት ያለ ነበር የሆስፒታሉ የተኛሁበት እና ሰውየው ካለፈ በኋላ ሌላ ሰው ግን ወደ እኔ ክፍል ገባ። እያየሁት መጣ። የተኛሁበት ቦታ ላይ እጅግ ቢዘገንን አይነት አይቼው አላውቅም። እንደዛ አይነት ነገር የመጀመሪያ ኤክስፒሪየንስ ነው እና መጮህ አልችልም። ልጮህ እፈልጋለሁ ግን አንደበቴ ይያዛል። እጄ መንቀሳቀስ አይችልም። በቃ እጅግ ግን ሰዎች ሲያዩኝ ግን ለካ እወራጫለሁ እና ዶክተሮችም ነርሶችም ኧረ ሰይጣን የሚባል ነገር የለም ማለት ነው። ለእኔ ግን በደንብ እየተሰቃየሁ ነው። በየቀኑ ብርቱካን ሲያመጡላቸው እኔ ዊልቸር ይዤ ነው የምወጣው። ለምን እንዳይሰማኝ እሑድ የበሽተኛ መጠየቂያ አለ እና እኔ እንዳይሰማኝ እሄዳለሁ። ገበያ ቦታ ላይ ከመጣ ሆስፒታል እንግዲያው ሲመጣል መዳን ትወዳለህን ነው ያለኝ። ጌታ እንደሆነ ገባኝ። አውራ ጣቴ ይንቀሳቀሳል። ከዚህ በታች ቀጭን ነኝ ማለት አጥንት ብቻ ነው፣ ምንም ህይወት የለውም። ዊልቸር ላይ አይደለም የተቀመጡት። ብድግ ብዬ ወደ በሩ ሄድኩ። ሙከራ አደረኩ። ይንቀሳቀሳል እግሬ። ሽንት ቤት ሄድኩ። ጤነኛ ነኝ። ግን ይሄ ሁሉ ሲሆን ሃይማኖት አላውቅም። ይሄ ሁሉ ሲሆን የትኛው ሃይማኖት ክፍል እንደሆነ ምንም የሚገባኝ ነገር